በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 10 ቀን ታስቦና ተከብሮ ለሚውለው የገሃድ ጾም የከበረ አባት አባ ታውብንጦስ ዘሲሐት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጾመ ገሃድ ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናኑን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በዓርብ ቀን ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዳከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና። እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ፈንታ እንድንጾማቸው ይገባልና፣ በዚህም ሁለት ሥራ ይፈጸማልና የጾም ሥራና የበዓል ማክበር ሥራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሠራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 11 ቀን ነው። በዋዜማው ዓርብ እስከ ምሽት ይጾሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀቱን በዓለም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትን በሚጠመቁ ጊዜ በውሃ እንዳይገድፉ ካህናት ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። የከበረ ሥርዓታቸውም ጌቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያት ትንቢቶች ያነባሉ። በዚህም ቀን በምሽት ይኸውም ጥር 10 ነው፣ በውሃው ላይ ይጸለያሉ። ይህም አባቶቻችን ሐዋርያት እንዳዘዙን አልሆነም። እሳቸው የኤጲፋንያን በዓል እንዳከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ካህኑም በሚባል በሮም 2ኛ ወር በ7 ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙንን ይተላለፋሉ። በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና፣ እኛንም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደተገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ቸር አባቱ ጋር ይቅር ባይ ከሆነ መንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን።